ግን መጀመሪያ ይሄ ተገልጦልናል። ይሄ ገብቶናል። ሲጨንቀን ችግር ሲገጥመን ብቻ አይደለም ይሄን የምናስበው። ይገባችኋል ማለት መጀመሪያ በዚህ ውስጥ ነው የምንኖረው ወገኖች። የምናመልከው አምላክ ታላቅነት ምን ያህል ተገልጦልናል። እውነት ለመናገር እኔ የእኛን የጴንጤዎችን አስተሳሰብ በደንብ በምቃኝበት ጊዜ የማየው ነገር ምንድን ነው? በቃ እግዚአብሔር የሚባል አምላክ አለ አይደለ? እንደ ኃያል ብርቱ፣ እንደገና ደግሞ ሌላ ሰይጣን የሚባል ኃያል ብርቱ አለ። በሁለቱ መሀል ጦርነት አለ። እኛ ለማገዝ ነው የተጠራ እና በለው ነው እያለን ያለ። ይገባቸዋል። ውጥረት ውስጥ ያለ በቃ አይታችሁ እንደሆነ መዝሙሩ ሁሉ ጠላቴ ጠላቴ ነው። መዝሙሩ ስብከቱ ጠላት፣ ጸሎቱ ጠላት። አንዳንድ ጊዜ እኔ የጠላት ውስጥ ባውጥላለ የክርስቶስ ማህበረሰብ ምናምን ሳይሆን ይገባቸዋል። ሁሌ ስለ ጠላት የሚዘምር፣ ስለ ጠላት የሚሰብክ፣ ስለ ጠላት ምስክርነት መስጠት፣ ጠላት እንደ ኳስ ሲጫወትብኝ ምናምን ጠላት ማለት እንዴት ጠላት ያለ ማን ነው? ይሄ ጠላት ወገኖች፣ እውነቱን ንገራችሁ የተበላሸ አይምሮ ነው ያለው። አልተሳለብንም። የእግዚአብሔር ታላቅ እንተራለን እኮ እንሞክራለን እንዴ ኢየሱስ ጌታ ነው ምናምን እኮ እንላለን። ግን አይታችሁ እንደሆነ አንዳንድ ሰባኪ ሲሰበክ 30 ደቂቃ ስለ ጠላት ተናግሮ ሲጨርስ ኢየሱስ ጌታ ነው ይላል። እንዴ 30ውን ሰጥተን ይህ በመጨረሻ መፈክር እኮ የሚለወጥ ነገር ነው። የመጽሐፍ ቅዱስ እምነት፣ የመጽሐፍ ቅዱስ ጸሎት በእግዚአብሔር ታላቅነት የሚያምን ስለዚህ መጀመሪያ ይለጥልን ያስፈልጋል። እግዚአብሔር ታላቅ ሁለተኛው በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ፣ ሕዝቡስ ከንቱ ነገር ለምን አሰቡ፣ የምድር ነገሥታት ተነሱ፣ አለቆችን በጌታና በቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ መጀመሪያ ማወቅ ያለብን ወደ ጸሎት ስንቀርብ የእግዚአብሔርን ታላቅነት ነው አለ። በሁለተኛ ደረጃ ደግሞ ማወቅ ያለብን እግዚአብሔር ምን ብሏል። ምን ብሎ? ምክንያቱም ፈቃዱን ማወቅ አለብን። ፈቃዱን ደግሞ ማወቅ የምንችለው እግዚአብሔር በተናገረው ውስጥ እንግራችሁ ወገኖች፣ ብዙ ጸሎቶቻችን የእግዚአብሔርን ቃል በማወቅ የተቀመሙ አይደሉም። እንደ እግዚአብሔር ቃል አይደሉም። መጽሐፈ ምሳሌ ላይ ምን ይላል? ሕግን የማያውቅ እግዚአብሔርን ቃል የማያውቅ ጸሎቱ አጸያፊ ናት። እግዚአብሔር ምን ብሏል? የተናገረህ አምላክ የፈጠረህ አይደል? የመጀመሪያው ምንድን ነበር? የመጀመሪያው የፈጠረህ። አሁንስ ሁለተኛው ደግሞ ምንድን ነው? የተናገረህ። እግዚአብሔር የፈጠረና ፍጥረቱን ጥሎ የሄደ አምላክ ብቻ አይደለም፣ ደግሞ ሊያደርግ ያለውን ነገር ሊሆን ያለውን ነገር አስቀድሞ ምንም ያደርግ የሚናገር አምላክ። እነማን ናቸው እዚህ ጋር ያሉት ሰዎቹን እስቲ እናስታውሳቸው። እነማን ናቸው?
እነ ጴጥሮስ አይደል? እነ ዮሐንስ እነ ያዕቆብ አይደል? ምን ማለት ነው ካላችሁ ሐዋርያት ናቸው። እነዚህ ሰዎች የእግዚአብሔር መንፈስ የለባቸው የለባቸው እነሱ በላይ ይነሳል። ምክንያቱም እነዚህ ሰዎች በበዓለ ሃምሳ ቀን መንፈስ ቅዱስ የወረደባቸው እና ደግሞ ድንቅና ታምራት በእጃቸው የሚከናወን ጌታ እስከ ምድር ዳርቻ ድረስ ሐዋርያት ባለሙሉ ስልጣን አምባሳደር አድርጎ የላካቸው ታላላቅ ሰዎች ናቸው። ጸጋ ስጦታዎች ያሏቸው ናቸው። በመካከላቸው ትንቢት አይደለም የመጣው አይደለም። ጌታ ሆይ ምን ትላለህ ስለዚህ ሁኔታ ሲባል አንዱ ተነስቶ ትንቢት አይደለም የተናገረው። ጥሩ ነው ትንቢት መናገር፣ እግዚአብሔር ይመስገን። እንደዛም የሆነባቸው ጊዜያቶች ምንድነው የሆነው ካላችሁኝ ወደ ቅዱሳት መጽሐፍት ነው የሄዱት። አሜን። ወደ ቅዱሳት መጽሐፍ ነው። እግዚአብሔር በጣም ምን ተናግሯል ወገኖች? አንድ ችግራችንን ልንገራችሁ በደንብ ስሙ። አንዳንድ ጊዜ የሚያስቀኝ ምንድን ነው እንደዚህ አይነት ፕሮግራም ይካሄድና የእግዚአብሔር ቃል ይሰበክና እንደዚህ ተብሎ ሰው ይሰማልና ከዛ ካለቅ በኋላ አንድ የትንቢት መልእክት ይመጣል። የሰራዊት ጌታ እግዚአብሔር እንዲህ ይላል እና ምናምን ተወስ ነገር ሰው ይወጣና ጌታ ተናገረ ብሎ ይላል። በመዝሙሩ አልተናገረም፣ በስብከቱ አልተናገረም። ጌታ ተናገረ የሚባለው መቼ ነው? ትንቢት ሲመጣ። ወገኖች ያን ነገር እንገራችሁ። እግዚአብሔር አርጓል። ምን አርጓል? እንደገና በሉት። ምን አርጓል ማለት አሁን አንተን ተናገረን የምንለው አምላክ አይደለም። ምን አርጓል? ተናግሯል። ይህን ሳስብ በጣም ልቤን የሚነካኝ ክፍል ዕብራውያን ምዕራፍ በቀደሙት ዘመናት እግዚአብሔር በቀደሙት ዘመናት ለአባቶቻችን በነቢያት በብዙ አይነት መንገድና ጎዳና ተናግሮ ይላል። እስቲ በሉት ይሄንን የመጨረሻውን ቃል በሉት። ተናግሮ። ስለዚህ እግዚአብሔር ምን አለ? ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ምን አደረገን? ተናገረ ይልና ይህም በመጀመሪያ በጌታ የተነገረ ነበርና የሰሙትን ለእኛ ሰሙት። እኔ እነዚህ ሶስት ጥቅሶች ዕብራውያን ላይ ስገጣጥማቸው የማገኘው ምንድን ነው? በቀደሙት ዘመናት እግዚአብሔር ለአባቶቻችን በነቢያት በብዙ አይነት መንገድና ጎዳና ተናግሮ ሲል እቺ ተናግሮ የምትለው ቃል 39 ቅዱሳት መጽሐፍትን የምትወክል የብሉይ ኪዳን መጽሐፍት ተናግሮ። አሜን። ከዛ በኋላ ደግሞ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ሲል 4 ወንጌላት። ከዛስ በኋላ ይህ በመጀመሪያ በጌታ የተነገረ ነበርና የሰሙትም ለእኛ ጸኑት ሲል የተቀሩትን መልእክቶች ሁሉ ይላል። ስለዚህ ይሄ ምን ይባላል? እግዚአብሔር ተናግሯል። በሉት። ወገኖች ያን ነገር ልንገራችሁ አይደለም፣ ለተገለጠ ነገር መገለጥ መፈለግ መገለጥ ነው። በጣም መገለጥ ፈላጊዎች አለን። ብዙ ጊዜ ግን መገለጥ የምንፈልገው ምንም ትተን የተገለጠውን ትተን። እነዚህ ሰዎች አሁን ምን ትላለህ ካልተናገርከን አላ ተናግረሃል። አሜን። በማ በአባታችን በዳዊት አፍ መቼ? ከ1000 ዓመት በፊት ይሄ ነገር ከመሆኑ ከ1000 ዓመት በፊት እግዚአብሔር ምን አርጓል? ተናግሯል። ስለዚህ ወገኖች የሚያስፈልገን ማስተዋል ነው። ቃሉን ማስተዋል ነው። ቃሉን መረዳት ነው። ወገኖች እውነተኛ ጸሎት፣ ትክክለኛ ጸሎት በእግዚአብሔር ቃል የተቀመመ ነው። እንደ እግዚአብሔር ቃል የሆነ ነው። እንደ መሰለን አይደለም።
ደስ የሚለው ነገር ማን ነው ይሄንን የተናገረው? ድሮ መዝሙር 2 ላይ በምታይዟችሁ ማን ነው? ዳዊት። ግን ምን እንዳልታውቃላችሁ በጣም ደስ የሚለኝ ቃል በአባታችን በዳዊት እግዚአብሔር የተዋሰው ምንም ብቻ። ስለዚህ ተናጋሪው ማን ነው? ዳዊት አለ። ዳዊት በማን? በእግዚአብሔር። አፈ እግዚአብሔር ነው። አፈ ጉባኤ እንደሚባል፣ አፈ ንጉሥ እንደሚባል። አሜን። ስለዚህ የማን ሐሳብ ነው? የዳዊት ሐሳብ አይደለም፣ የእግዚአብሔር ሐሳብ ነው። ግን የዳዊትን አፍ ተጠቅ። ስለዚህ ነው በኤርምያስ አፍ በኢሳይያስ እየተባለ መጽሐፍ ቅዱስ ላይ የምናየው ምንድነው? ሐሳቡ ሙሉ በሙሉ የእግዚአብሔር ነው። ግን በዘመኑ የነሱን አፍ ተጠቅሟል። መዝሙር 2 መሲሐዊ ትንቢት ነው። መጽሐፍ ቅዱሳችን ውስጥ ከምናገኛቸው መሲሐዊ ትንቢቶች ዋነኛው በጣም ብዙ ጊዜ አዲስ ኪዳንም ላይ የተጠቀሰ መሲሐዊ ትንቢት። ትንቢቱ ስለምንድን ነው ካላችሁም እኔ በልጅነቴ ደግሞ ነው ያደግኩት በዳዊት ልጆች ሆነን ለምን ታንገለጉ አሕዛብ ወሕዝቡን ይነበቡ ከንቱ ምናምን እያለን የደገምን ነው። አሕዛብ ለምን አጉረመረሙ? ወገኖች ስለምን ከንቱ? ምን ማለት ነው? የአሕዛብ መሪ ነገስታት ተሰብስበዋል። እንደገና ደግሞ ወገኖች የሚለው የእስራኤልን ሕዝብ አለቆች ተሰብስበዋል። አንድ ላይ ሆነው ግን በማን ላይ ነው የተነሱት? በእግዚአብሔርና በቁጣው ላይ ተነሱት። ምንድነው? አንገዛም ነው ማሰራያቸውን ከኛ አልበጠስ ከበዳችን ትንጣላ አይገዙንም። እና እግዚአብሔር ከላይ ሆኖ ይስቃል፣ ጌታም ይሳለቅባቸዋል። ማለት ከትከትከትከት በጣም የሚያስቅ ነገር ነው። ምክንያቱም እነዚህ ኢምንቶች ገባቸው፣ ኢምንት የሆኑ የአሕዛብ ነገስታት እነዚህ ኢምንት የሆኑ ምን ይላል? አሕዛብ በገንቦ እንዳለ ጠብታ ናቸው። ወርች የእግዚአብሔር ታላቅነት የሚገርም ነው። ሰማያትን በስንዝር የለካ ውሆችን በፍኙ የሰፈረ የምድርን አፈርና እንትኖችን ሁሉ በመስፈር የሰፈረ ኮረብቶችና ተራሮችን በሚዛን የለካ። ሃሌሉያ አሜን። አሕዛብ ሁሉ ነው የሚለው በገንቦ ውስጥ እንዳለ ጌታ። ስለዚህ በጣም ትልቅ ሆናችሁ ትንሽ መጥቶ ጥልሃለሁ ምናምን ዝርሃለሁ ምናምን ሲላችሁ ምንድን ነው የምታደርጉት? ደነግጣላችሁ? እንዴት እኔ ምናምን ትላላችሁ? ስቃለሁ። ስለዚህ እግዚአብሔር ምንድን ነው ያደረገው? ሳቀ። በጣም ነው ግን የሳቀው። እግዚአብሔር ይስቃል በነገራችን። አሜን። እንዲያውም ምንድን ነው ጌታ ከላይ ሆኖ ይስቃል፣ እንዲያውም ይሳለቅባቸዋል። ማለት ከት ሃሌሉያ ወንጭ እግዚአብሔር ታላቅነት ሊገባል ይገባል። እነዚህ አፈርና አመድ የሆኑ ትቢያ የሆኑ እስትንፋሳቸው አፍንጫቸው ውስጥ ያለች አፍንጫቸው ብትያጸጥ የሚሉ ሰዎች ናቸው። ሐሳቡን ዘላለማዊ ሐሳቡን እየተቃወሙ ያሉት እንዴት አይስቅ? እኛም የእግዚአብሔር ትልቅነት ቢገባን አብሮ በችግራችን ላይ ምን እናደርጋለን? ሃሌሉያ የጽዮን ሴት ልጅ ንቃለች፣ ስቃባለች፣ ተሳልቃባለች ይላል አለ። ጠላት ትልቅ ጠላት እኮ መጥቶ ጌታ ኢየሱስ ክርስቶስ አጋንንትን ሲያወጣ ምንድን ነበር ያለው? እንኪያስ እኔ በቤልዜቡል አጋንንትን ያወጣ ሲል ከስኔ በእግዚአብሔር አፍ አጋንንትን የማወጣ ከሆነ የእግዚአብሔር መንግስት ወደ እናንተ ቀርባለች አለ። በእግዚአብሔር ክንድ ነው ያለው፣ በእግዚአብሔር ኃይል ነው ያለው። ነቃ ነቃ በለው። በምንድን ነው? ለምን እንደሱ ያሉ እንዳሉ ታውቃላችሁ? አጋንንት ለማወቅ እግዚአብሔር ክንዱን አይጠቀምም። ላይ ብቻ ለምታገኙት ትዝ ይላችሁ እንደሆነ ሙሴ በፈርዖን ሸንጎ ቀርቦ ታምራት ሲያደርግ ያንበት ምንጠም የግብፅን ጠንቋዮችና አስማተኞች ምን አደረገው? ተመሳሳይ ነገር አደረጉ አይደለም? ያስደነግጥም።
እሱ በትሩን በፈርዖን ፊት ጣለና በትሩ እባብ ሆነች። ከዛ በኋላ አይዞህ አሉት እነዛ ጠንቋዮች አማካሪዎች አይዞህ አሉና እነሱ በትሮቻቸው ምን አሉ? እባብ ስትሆን ነገሩ ያስደነግጣል። የሁሉም ሆነ። ነገር ግን እያዩ ያቺ በትር የሆነችው ሙሴ የእባብ ሆነች የሙሴ በትር የተጻፈች ነች። ሁሉም እያንዳንዱ ዋጠቻቸው። ያን ጊዜ ምናሉ ይችስ የእግዚአብሔር አያችሁ፣ ሁሌ የሚጠቀሙት ክንድ አይደል ውጭ መጽሐፍ ቅዱሳችን በስርዓት ሆን ተብሎ የተጻፈ እግዚአብሔር ለጠላቶች ምን አይጠቀምም? እንደሚጠቀም ምክንያቱም ፌር አይደል። መሰላችሁ መዝሙር ለተለያየ እኔ አለ እግዚአብሔር እኔ ኦልሬዲ ንጉሴን ሾሜያለሁ ማለት የመረጥኩት ንጉስ አብ ስለ ወልድ ነው ማለት እኔ የመረጥኩትን ምድርና ሰማይን እንዲገዛ የመረጥኩት ንጉስ ይሄ ነው። እሱ ምን አድርጌያለሁ? በተቀደሰው ተራራዬ ላይ ሾሜያለሁ። እሱ ደግሞ ይላል አዎ ሾሞኛል፣ ትእዛዙን ይናገራል። እንዲያውም እግዚአብሔር አለኝ አንተ ልጄ ነህ። ሃሌሉያ አሜን። እኔ ዛሬ ምን አደረኩ? ወለድኩ። ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ ሰጣለሁ ይልና ይሄን ካለ በኋላ በሉ እናንተ ነገስታት እንደ መቅሰፍት አደብ ግዙ፣ ሂዱና እግሩን ሳሙ የንጉሱ የልጁ አሜን። በፍርሃትና በመንቀጥቀጥ ተገዙለት። አማራጭ የላችሁ። ይሄ መዝሙር መሲያኒክ መዝሙር ተገዙለት። እንዲህ ብለህ ተናግረሃል። ይሄ ደግሞ ተፈጸመ። መቼ? ጲላጦስ ፌዴራዊ ጲላጦስ እንደገና ደግሞ የአይሁድ አለቆች ምናምኖች ሁሉ እዚች ከተማ ከጥቂት ጊዜ በፊት በቀባኸው በብላቴና በኢየሱስ ላይ ተነሱ ይላል አለ። ተሰበሰቡ እና የሆነው ነገር ድንቅ አይደለም። ተናግረህ ነው። ሃሌሉያ አሜን። ምን አድርገሃል? ፈጥረሃል ብቻ አይደለም ተናግረሃል። ወገኖች እግዚአብሔር ሳይናገር የሚያደርገው ነገር የለም። ምን ብሎ ነበር ብለን ወደ ቃሉ መሄድ የኛለሽ። ሌላ አዲስም መገለጥ መፈለግ ሳይሆን እግዚአብሔር ከገለጠልን እሰየው። ግን እኛ ወዴት ነው መሄድ ያለብን? ወደ ቃሉ መሄድ። አሁን መመርመር እነዚህ ሰዎች መርምረዋል፣ አግኝተውታል። ምንና ምንን አገናኝተዋል? ከ1000 ዓመት በፊት መዝሙር 2 ላይ በዳዊት አፍ የተነገረውንና በጥቂት ጊዜያት በፊት በኢየሩሳሌም በኢየሱስ ክርስቶስ ታልፎ መስጠት ላይ የሆነውን ያንን ክንውን አገናኝተው ዋው ለካ ያ እዚህ ጋር ተፈጽሟል። ለካ እግዚአብሔር ተናግሮ ነው የሆነው። ሃሌሉያ። ሶስተኛው ከዚህ ጋር አብረን እንድናይ የምፈልገው የእግዚአብሔርን ሉዓላዊነት ማወቅ ነው። ፈቃድነቱ ብቻ አይደለም፣ መናገሩ ብቻ አይደለም፣ ሉዓላዊነቱ። ይሄን አሳያቸው። በጣም ይቅርታ አድርጉልኝ። እኛ የወንጌል አማኞች ያለብን ትልቅ ጉድለት ዛሬ በጣም ልናስበው የሚገባ ጉድለት ነው የምነግራችሁ። ቀደም ትንሽ ነክቼዋለሁ። በእግዚአብሔር ሉዓላዊነት የማመን ችግር አለብን። እያንዳንዳችሁ የራሳችሁን ፈትሹ። እኔ ግን ይሄንን በጅምላ ነው። እኛ ፔንቴኮስታል አማኞች፣ እኛ የወንጌል አማኞች ነን የምንል ይሄ ችግር አለብን። በእግዚአብሔር ሉዓላዊነት የማመን ችግር አለ። አሳያችሁ። በህይወታችሁ ብዙ ነገሮች ይሆናሉ አይሆንም? ይሆናሉ አይሆን? ይህን ስላችሁ በእናንተ ድካም፣ በእናንተ ስፍና፣ በእናንተ ልቀኝነት፣ በእናንተ አመፀኝነት ምናምን የሚሆነውን አይደለም። ነው እንዲሁ የሚሆኑ ነገሮች አሉ። ክፉን ማን ነው የሚያደርገው? በእናንተ የሚሆን ክፉን ማን ነው የሚያደርገው? ታዲያ በሉ መልካሙን ማን ነው የሚያደርገው?
ስለዚህ ሁለት ኃያላን አሉ ማለት ነው። የክፉ አምላክና የመልካም አምላክ አለ። የክፉ አምላክ ክፉን ያደርጋል፣ የመልካም የሚባል ነገር የለም። አያችሁ እንዴት በእግዚአብሔር ሉዓላዊነት እንደማታምኑ ልብ ብላችሁ ወገኖች። ልንገራችሁ፣ በእኔ ህይወት ውስጥ እግዚአብሔር ሳያውቀው፣ እግዚአብሔር ሳይመዝነው፣ እግዚአብሔር ሳይፈቅደው የሚሆን አንዳች ነገር እንዲህ እያመንኩ ነው የኖርኩት 38 ዓመት። የተገለጸልኝ ይሄ ነው። አሁን የሚለው ይሄ ነው። ትግል ተጀመረ። ገባቸው ለምለው በአይምሯችን ውስጥ ማለት ወገኖቼ፣ ክፉም ቢሆን መልካም ማንኛውም ነገር በማንፈቅዶት የሚሆን የሆኑ ሰዎች ያው ክፍል እንዳልኳቸው ጠላት የለም እያልኳቸው አለ ግን መጽሐፍ ቅዱስ የሚሰጠው ስፍራ አለ የለም? ምን ይላል እዚህ ጋር? በቀባኸው በቅዱስ ቁጥር 27 በቀባኸው ቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን እስቲ በሉት ድገም። አስቀድመው የወሰዱትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ። ተመልከቱ፣ የጌታ ኢየሱስ ክርስቶስ ታልፎ መሰጠት፣ ያ መከራ፣ ያ ውርደት፣ ያ ስቃይ፣ ያ ጽዋ የማ እጅ የማ ሐሳብ አይሰማም። ቆይ መልካም ነው ወይስ ክፉ? ብዙ ብላችሁ ስታዩት እንደ ሰው ስታዩት መሰቀል፣ መዋረድ፣ አልፎ መሰጠት ይገባቸዋል። መገረፍ፣ መናቅ፣ እግዚአብሔር ልጅ ከሆንክ እሱ ያድንህ መባል ይገባቸዋል። ምንድን ነው እናንተ ነገር በእናንተ ኑሮ ውስጥ ቢሆን እጅህና ሐሳብህ እንዲሆን እነሱ ተማክረው የወሰኑትን ምን አለ ሊፈጽሙ በእውነት ተሰበሰቡ። ሐሳቡ የማን ፈጻሚ ማን? እነሱ። ወገኖች አንድ ነገር ልንገራችሁ፣ ሰይጣን እግዚአብሔር ሕዝብ ዙሪያ እግዚአብሔር ጉዳይ በእኛ ጉዳይ ሰይጣን ለምን ሊቀጠር ይችል ይሆናል? ለአስፈጻሚነት እንጂ አስቦ አቅደው ለመስራት ትንሽ ሰዎች አንዳንድ ሰው ትንሽ ገብቷቸዋል። ሐዋርያት ሥራ 2 ላይ ቶሎ አውጡልኝ። ሐዋርያት ሥራ 2 ፓስተር አውጣውና ሐዋርያት ሥራ 2 ቁጥር 23 ነው። አንድ ገጽ ከጥቶ ወደኋላ እግዚአብሔር ግን ቆቁምና በደንብ ጮክ ብለሽ ምዕራፍ ይኸውልህ ምዕራፍ 2 ቁጥር 23 እርሱንም በእግዚአብሔር በወሰነ ሐሳብ በቀደመው እውቀት ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁ። እሺ ይበቃኛል። አንቺ ተመልከቱ፣ ኢየሱስ ክርስቶስ ተሰቀለ አይደል? ገደለ። ኦኬ
ሶስት ነገር እንድትሉልኝ ይፈልጋለሁ። እዚያ እንድትይዙት ስለምፈልግ ነው ማስብላችሁ፣ ለሌላ አይደለም። እርሱንም በእግዚአብሔር በተወሰነው እስቲ ውሳኔ በሉ፣ ሐሳብ፣ ቅድመ ዕውቀት ደግማችሁ ሶስቱንም በሉት። ውሳኔ፣ ሐሳብ፣ ቅድመ ድገሙት። መጨረሻ የማን በአመፀኞች እጅ ሰቅላቸው ገደል እጄማ ሐሳቤማ ውሳኔማ ቅድመ ዕውቀቴማ እጄማ ስለዚህ አመፀኞች ያላቸው ድርሻ የምን ብቻ የእጅ ብቻ የማስፈጸም ብቻ እንጂ የሐሳብ የውሳኔና የቅድመ ዕውቀት አቅም ሰይጣን የለውም። ዛቱ አጋንንቱ የላቸውም። ጠላቶቻችን ሰነፎች ናቸው ይላል ዘዳግም 33 ላይ። አሜን። አንድ ልጅ ጌታን የሚያምን ልጅ እየገሰጸ ከትልቅ ሰው ውስጥ አጋንንት ስንት ሺህ ነን ምናምን እያሉ እየወጡ እያያቸው እንዴት ነው ጠላት ወገኝ ጠላትን የምንፈራው እንዴት ነው ይገባቸዋል። አባባል ማለት አሳየን እኮ አለ። ምን አይነት ማታስተውሉ ደንቆሮች ናቸው አለ ሙሴ። ሄዳችሁ 33 ላይ ዘዳግም ላይ ምን አይነት እንዴ ቆይ እንዴት ነው 1,000 2,000 10,000 ሊያሳድዱት? የእናንተ ልጆች እኮ ምን እያደረጉ ነው? ጠላትን እያሳድዱ። እንዴት ነው የምትፈሯቸው? እንዴት ነው አማልክቶቻቸው የምትፈሩት? ጠላቶቻችን እኮ ሰነፎች ነው፣ ደካሞች ናቸው። እናንተ ስለማታስተውሉ ነው። ጠላት ብለን ስለዚህ የሆነ ነገር ቢሆን ክፉ ነገር ቢሆን የማ ውሳኔ የማ ሐሳብ የማ ቅድመ ዕውቀት ግን እግዚአብሔር መጥቶ ያስፈጽም። ስለዚህ ይቀጥላል፣ ይከራያል። ይህ ነው የእግዚአብሔርን ሶቨርኒቲ ወይም ሉዓላዊነት፣ ከሁሉ በላይ መሆኑ፣ ምንም የሚገዳደረው ኃይል የሚቋቋመው ኃይል እንደሌለ የሚያውቅ አእምሮ ያስፈልጋል። አሜን። እንደዚህ ይሄ መረዳት ያለው ሰው በዚህ መረዳት የሚያውቅ ሰው የሚጸልየው ጸሎት ኃይለኛ ጸሎት። መጨረሻ ምንድን ነው የምንፈልገው? ምንፈልገው እናውቃለን። ዝም ብሎ ውደቅ ንቀል ምናምን ሳይሆን ምንድን ነው የምንፈልገው ስንጸልይ ማለት ነው። ስንጸልይ የምንፈልገውን በደንብ አጥርተን ማወቅ ነው። ምን አሉ እነዚህ ሰዎች ሲጸልዩ? አሁንም ተመልከቱ፣ ያንን ሁሉ ወደ አሁን የመጡ ቆይተው ነው አይደል? ብዙ ካሉ በኋላ ነው ወደ ጉዳዩ የመጡት። የእግዚአብሔርን ምን ታላቅነት፣ ፈጣሪነት፣ ከዛስ ደግሞ በመንፈስ ቅዱስ አማካይነት በቅዱሳት መጽሐፍት መናገሩን አይደል? ከዛ በኋላ ደግሞ ሉዓላዊነቱ ካነሱ በኋላ እንግዲህ ወደ ጉዳዩን እንጣ ብለው አሁን ገና ነው። እኛ ብንሆንስ ዘለን ጌታ ታየለ የሚሆንብንን ያው ሚሉንን ታየለ ምናምን ወደዛ ነው የምንሄደው። ትክክለኛ ጸሎት እንደሷል። አሁንም አሉና የሚጸልዩ የሚፈልጉትን ያውቃሉ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። አያችሁ ቅድም አስብያቸዋለሁ ሳለ ዋናው ነገር ምንድን ነው? እነሱ ሲማከሩ ምን አሉ? እየዛትን በዚህ ስም እንዳይናገሩ እንዘዛቸው። ከዛስ እየዛቱ ምን አደረጓቸው? አዘዟቸው። ተመልሰው መጥተው አሁን እየጸለዩ ነው። ሲጸልዩ ምን አለ? እኛ ሌላ ነገር አለ። እነሱ ምንም ድፋቸው፣ ንቀላቸው፣ እንዲያርጋቸው አንልህም። እኛ ፕሮብሌማችን ዛቻቸው ነው።
በቃ እኛ የምንፈልገው ወንጌል መስበክ። አሜን። እኛ አንዳንድ ጊዜ አይታችሁ እንደሆነ እኔ አሁን የገጠማችሁን ነገር አላውቅም። ቅድም ወንድሜ ስለ 1 ዓመቱ ሲናገር ውስጡ ድብልቅ ሲል ባውን ሲያፈስ አላለ ሳይ ዝም ብሎ በቀላሉ የሆነ ነገር አይደለም ማለት ነው አልኩ እንጂ የ1 ዓመት ገባቸው ጋር ሁሉም ሰው ተሰበሰበበት ሞላዋል። ይገባችኋል? ግን የሆነ ነገር አለ ማለት ነው አልኩ። ግን ማለት ከዛ ደግሞ ወንድሜም ጋር ግጥልች ሲናገር ሰማሁት። እዚህ ጋር እየተደበደቡ ምናምን ቢቀርስ ይወትና ምስኪን ይገባችኋል? እኔ አላውቅም እንግዲህ ምንም የሰማሁት ነገር የለም። አትናገሩ አይደል? አትሰብሰቡ፣ አምልኩ። ስለዚህ እዚህ አካባቢ እንደዚህ ተብሏል ማለት ነው። ያኔ የደበደቡ ሰዎች ነበሩ እና ያን ሰሞን በጣም ተጸልዩ። ምናልባት እኮ ሲጸለይ እኛም ጌታ ንቃል ብለን ሁሉ ሊሆን ይችላል። እንዲያውም አንደኛው እዚሁ ሰፈር ውስጥ እንትን ሲል መኪና ገጭቶት ሞተ ቢባል ከምሬ ነው የምላችሁ፣ ይቅርታ አድርጉልኝና እሑድ ዕለት ይነገርና እልልታው ይቀራል። ያ በጣም ስንተኞች ምን አረገ? ምስኪን ክርስቶስ የሞተለት ሰው የደበደበ ባይዘው እሱ አይደለም ዘበኛው። እያንዳንዱ ዓለማዊ ሰው ምን አለው? ዘበኛ። ምክንያቱም እስር ቤት ነው ያለ። በእስር ቤት ስትሄዱ እስረኛውን ደጅ ታገኛላችሁ። መጀመሪያ ማንም ታገኙት? ዘበኛው አስቀርቶላችሁ ነው ታገኛላችሁ። ከዘበኛ ተጣልታችሁ ትመጡና ሰውየውን እንትን ትላላችሁ። ሰውየው ምስኪን ሰው ነው። ምክንያቱም ድሮኛ የምናውቃቸው ይደባደቡ የነበሩ ይሳደቡ የነበሩ ድነው እግር ያጥባሉ። አሁን ቤተክርስቲያን ውስጥ ምን ሲባል አይኔ አይደለሁም እኮ ያን ያልፈጠራሁም እኔ ውስጥ ነበርኩ ነው ቤት ማጋር ተደባደቡ ከዘበኛ ነው። ለዚህ ነው ኃይለኛውን ሳያስሩ ቤቱ መበዝበዝ። እጅ መሳሪያውን ታጥቆ እጅ በር እየጠበቀ ማንም ገብቶ ስለዚህ እነዚህ ምስኪን ሰዎች ናቸው። መጎዳት የለብን እንትን ተነቀለ እዚህ አካባቢ ጠንቋይ ነበር ሞተ ስንጸልይ ምናምን ይገባችኋል። እንደው መረሸን ነው እኮ የሚቀረው። ምንም አድርጋችሁ አላሉም ሰዎቹ ብቻ ወደ ዛቻቸው እኛ ምንፈልገው ጉዳያችን ይሄ ነው። አንደኛ እኛ የመብል የመጠጥ የመኪና የቤት ጉዳይ አይደለም እየጸለይን ያለን እኛ ወንጌል ነው። ወደ ዛቻቸው ምን ተመልከት። ምንፈልገው በትክክል ማወቅ አለብን ስንጸልይ። ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጽነት ቃልን እንዲናገሩ ስጣቸው። ከኔ ጋር እንድትሉ ትፈልጋለሁ። ባሪያዎችህም በፍጹም ግልጽነት ቃልህን እንዲናገሩ ስጣቸው። ከዛ የመጣው ምንድን ነው? ዛቻ አይደለም። ችግር የሆነው ምንድን ነው? ዛቻ። እንገላችኋል፣ እንዳትሉ፣ እነሳሰራችኋል፣ አይደለም እንደበድባችኋል፣ ቤታችሁን እናቅናት። ምንድን ነው? ዛቻ። እዛ ያለው ዛቻ። እዚህ እኛ ደግሞ የምንፈልገው ድፍረት ነው። ሁልጊዜ ዛቻ ሲኖር አብሮ ምንድን ነው የሚመጣው? ስለዚህ እዛ ዛቻ አለ። እዚህ ጋር ፍርሃት ካለ አይደል ልንናገር አንችልም። አንተ ምን አድርግልን? ወደ ዛቻቸው ተመልከት። ለእኛ ምን ስጠን? ድፍረት። ይሄ ዝም ብሎ የስጋዊ ድፍረት አይደለም፣ የሰዋዊ ድፍረት አይደለም። ከላይ የሆነ በፍቅር የሆነ ድፍረት፣ ጌታ የሆነ ዝም ማለት ወገኖቼ። ዛሬ ወንጌል እዚህ የደረሰው በቀደሙት ዘመናት በኃይለሥላሴ ዘመንም ቢሆን በደርግ ዘመንም ቢሆን ዛቻ እየደረሰባቸው ነገር ግን ድፍረት ድፍረት ሞልቶ እንወዳችኋለን፣ እኛ መንግስት እናከብራለን፣ እኛ ለስልጣን እንገዛለን፣ ግን ኢየሱስ ጌታ። ይሄንን ግን ከመናገር ወደኋላ አንልም። ምክንያቱም ይሄ ከስልጣኖች ሁሉ በላይ የሆነ ስልጣን ነው።
ምን ስጠን? ድፍረትን ስጠን። እነዚህ ሰዎች ምን ያውቃሉ? የሚጠይቁትን ያውቃሉ፣ የሚፈልጉትን ያውቃሉ። ወገኖች በጸሎት ላይ ዝም ብለን መጮህ አይደለም። ምንድን ነው የምንፈልገው? በቀኑ መጨረሻ የምንፈልገውን ማወቅ አለብን። የሚፈልጉትን ሰጣቸው። ምን እንደሚፈቀላቸው ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ወገኖቼ መፍትሄው መንፈስ ቅዱስ ነው። መፍትሄው መንፈስ ቅዱስ ነው። ስለዚህ እግዚአብሔር የሰጣቸው ለጥያቄ ሁሉ ምንም 10 ጥያቄ ጠይቁ፣ የሚሰጣችሁ መንፈስ ቅዱስ የጥበብ መንፈስ። ጥበብ ከሆነ የጎደላቸው ኃይል ከሆነ የጎደል የኃይል መንፈስ፣ አሜን። የማስተዋል መንፈስ። ለጎደለን ነገር ሁሉ የእግዚአብሔር መልስ መንፈስ ቅዱስ ነው። እነዚህ ሰዎች እኮ የፍርሃት ችግር የነበረባቸው ሰዎች ናቸው አይደል? ጌታ ኢየሱስ ክርስቶስ እኮ ሲያዙ ሁሉ ጥለው ምን አድርገዋል? ሸሽተዋል ከዮሐንስ በስተቀር። እንዲያውም ጴጥሮስ እዛ ገዢው ግቢ ሆኖ እንደው ሸንጎም አላስፈለገው። ሸንጎ መቅረብ በጣም ሩቅ ነው። አንድ ገረድ አንተ ገዘናለ ምናምን ስትለው በማል መገዘት የጀመረ ሰውዬ ነው። ይፈራሉ ሰዎች፣ በጣም ፈሪዎች ናቸው። መንፈስ ቅዱስ ወገኖች፣ ይሄ ዛሬ ነገርኳቸው አንድ ጸሎት ብቻ ምዘናው ፓተርኑን፣ ዲዛይኑን፣ ንድፉን የተመለከተ አንድ ትክክለኛ ጸሎት ምን ያካትታል? እኔ ለዛሬ ብቻ ለህይወት ዘመን እንዲሆናችሁ እመኛለሁ። አስተሳሰባችሁን፣ አመለካከታችሁን እንዲለውጥ እነዚህን ነገሮች እንድታዩ የእግዚአብሔርን ታላቅ ፈጥራ ተናገር። ሉዓላዊ ነህ። አንተ ያሰብከው ብቻ ነው የሚፈጸም። መፈጸሚያው እጅ ሌላ ሊሆን ይችላል፣ ግን ሀሳቡ ያለ መልካምም ይሁን ክፉ ዋቴቨር ነገርን ሁሉ ለበጎ ማድረግ ትችላለህ። አሜን። እኛ ደግሞ የምንፈልገው ይሄ ነው። አሜን።